በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የስደተኛዋ ቤተ ክርስቲያን ጥሪ። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ሰንብታችኋል? አሜን። በቸርነቱ ጠብቆ ዕድሜን ለንስሐ ሰጥቶ ለዚህች ዕለት ያደረሰን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር የተመሰገነ ይሁን። ቅድስት ኪዳነ ምሕረት ቤተክርስቲያን አመሰራረቷ በ1985 ዓ.ም ከዝዋይ ገዳም ጽላቱ ተባርኮ መድኃኔዓለም ቤተክርስቲያን ላይ በደባልነት እንዲገባ ተደርጓል። ነፍሳቸውን ይማርና አቶ ገብረ እግዚአብሔር ወይም አባ ሐና የሚባሉት ከፍተኛ ትግል አድርገዋል። የቅድስት ኪዳነ ምሕረትን ጽላት እንዲመለከት ከፍተኛ ተግዳሮት የሆነው እዚህ ጋር የሚታየው ከፍተኛ ገደል ቤተክርስቲያኒቷን ሊያፈርስ ይችላል። የሀገር ሽማግሌዎችን በማሰባሰብ የአካባቢውን ሰውን በማንቃት የባዛር ኮሚቴ አዋቅረን ጨርሰን ከአባታችን ከሊቀ ጳጳሱ ቡራኬ ወስደን ስራችን መጀመራችን ይታወቃል። የተከበራችሁ ኦርቶዶክሳውያን እየተሰራ ስላለው የቅድስት ኪዳነ ምሕረት ሕንፃ ቤተክርስቲያን የደረሰበትን ደረጃ ቀሪ ስራዎችንና የቤተ ክርስቲያኒቱን ተግዳራቶች ከመዳሰሳችን በፊት አበው ነገርን ከስሩ ውሃን ከጥሩ እንዲሉ በኦሮሚያ ክልል ምስራቅ ሸዋ ዞን በቦራ ወረዳ በዓለም ጤና ወይንም ቦቴ ከተማ የምትገኘው የቅድስት ኪዳነ ምሕረት ቤተክርስቲያን 1985 ዓመተ ምህረት ጽላቷ ከዝዋይ መጥቶ በዓለም ጤና ደብረ ሰላም መድኃኔዓለም ቤተክርስቲያን በደባል ገብቶ ሲገለገል ቆይቷል። በኋላም በ1989 ዓመተ ምህረት አሁን የቦራ ሃይስኩል ባለበት ቦታ ቆርቆሮ በቆርቆሮ መቃኞ ተሰርቶላት ጽላቷ ገብቶ መመስረቷን ከመምህር ግርማ ተሰማ ጋር በነበረኝ ቆይታ ነግረውኛል። እሺ፣ ስሜ ግርማ ተሰማ እባላለሁ። በዚህ በቅድስት ኪዳነ ምሕረት ሕንፃ አሰሪ ኮሚቴ ውስጥ በሂሳብ ሹምነት እያገለገልኩ ያለው ነው። እንግዲህ የቅድስት ኪዳነ ምሕረት ቤተክርስቲያን አመሰራረቷ በቀድሞ መጠሪያዋ ዓለም ጤና በአሁኑ ደግሞ ቦቴ ከተማ የነበረው ቤተክርስቲያን አንድ ቤተክርስቲያን ብቻ ነበር፣ መድኃኔዓለም። ብዙ ጥያቄ በማቅረቡ ቅድስት ኪዳነ ምሕረት ጽላት በ1985 ዓመተ ምህረት ከዝዋይ ገዳም ጽላቱ ተባርኮ መድኃኔዓለም ቤተክርስቲያን ላይ በደባልነት እንዲገባ ተደርጓል። እንግዲህ በዛን ወቅት ጽላቷ የእሷ እንዲሆን ህዝቡ አማራጭ ሲሰጥ በተለይ በአሁን ሰዓት በህይወት የሉም፣ ነፍሳቸውን ይማርና አቶ ገብረ እግዚአብሔር ወይም አባ ሐና የሚባሉት ከፍተኛ ትግል አድርገዋል። በእሳቸውም ጥያቄና ህዝቡም ተስማምቶ ጽላቷ እንድትመጣ ተደረገ ማለት ነውና በመድኃኔዓለም በደባልነት አርፋ አገልግሎት ሲሰጥበት ቆይቷል። ከዛ በኋላ በደባልነት መቆየት የለበትም፣ ሌላ ቤተክርስቲያን ቦታ ራሷን ችላ መሰራት አለበት የሚለው ነገር ደግሞ ጥያቄ የተነሳ ቀበሌ ነው የሚመራው። በ01 ቀበሌ ክልል አሁን ሃይ ስኩል የተሰራበት ቦታ ላይ 3 ሄክታር መሬት ለቅድስት ኪዳነ ምሕረት መገንቢያ ተሰጠ። መቃኞ ተሰራ ማለት መቃኞ ተሰርቶ አገልግሎት እየሰጠ ቆየ። ውድ ክርስቲያኖች በቅዱስ ወንጌል እንደተጠቀሰው በቤተ ክርስቲያናችን አስተምሮ በወርኃ ጽጌ በስፋት እንደሚሰበከው ሄሮድስ ጌታችንን ሊገድል በፈለገ ጊዜ እመቤታችን ልጇን ወዳጇን በጀርባዋ አዝላ ወደ ግብጽ ተሰዳለች። ዛሬም ዘመናችን ቦታው ለልማት በመፈለጉ የመሬቱ ፈጣሪ የሁሉ አስገኝ አምላካችን ኢየሱስ ክርስቶስ የሚመለክበት፣ ድንግል ማርያም የልጆቿን እንባ የምታብስበት፣ ቅዱስ ሥጋው የሚሰዋበት የቅድስት ኪዳነ ምሕረት ቤተክርስቲያን ፈርሶ ጽላቷ ተሰዳ አሁን ያለችበት ቦታ ላይ መቃኞ ውስጥ ትገኛለች።
ከዛ በኋላ እንደገና ያ ቦታ ለሌላ ልማት ስለተፈለገ ቤተክርስቲያኑና ያ ልማት ስለማይመቻች 1997 ደግሞ ለተለዋጭ ቦታ እዚህ ተሰጥቶ መቃኞ ተሰርቶ አገልግሎት እየተሰጠበት ቆይቷል ማለት ነው። አንድ በጎ አድራጊ ቤተክርስቲያኗን ራሴ እሰራለሁ የሚል ሐሳብ አቅርቦ ነገር ግን በሱ አቅም የሚሰራው ቤተክርስቲያን አነስተኛ በመሆኗ በአዲስ መልክ አሁን የተጀመረው ትልቅ ካቴድራል ህንጻ 2006 ኮሚቴው ተቋቋመ። በ2007 የግንባታ ስራው በአዲስ መልክ ተጀመረ ማለት ነው። ስሜ ቀሲስ እሸቱ ገነነ እባላለሁ። በዚህ በባዛር እና ቴሌቶን ኮሚቴዎች ሂሳብ ሹም ነው። ያው እንደምታዩት የህንጻ ቤተክርስቲያን ወደ መገባደጃ ደረጃ ላይ ደርሷል። ይሁን እንጂ አፈጻጸሙ በተለያየ ምክንያቶች እንደ የግብአት ዋጋ ንረት እንደዚሁም የመመኑ የኑሮ ውድነት ሌላም እንደዚሁ አቅም ያላቸው ወንድሞች ቤተክርስቲያኗን መርዳት የሚችሉ በጸጥታ ምክንያት አካባቢ ለቀው በመሄዳቸው ሊያልቅ አልቻለም። ይሁን እንጂ ይህንን ስራ ለመፈጸም ብንፈጽም ሌላ ከፍተኛ ተግዳሮት የሆነው እዚህ ጋር የሚታየው ከፍተኛ ገደል ቤተክርስቲያኒቷን ሊያፈርስ ይችላል። ይህ ደግሞ በጣም ለኛም ለቤተክርስቲያኒቷ በጣም ስጋት የሆነ ገደል ነው። ይሄ ህንጻ ቤተክርስቲያን 15 ሚሊዮን ብር አካባቢ ፈይቷል። በጣም ትልቅ ህንጻ በመሆኑ በቀጣይ የሚሰሩ ስራዎች የኮርኒሱ ስራ፣ የኤሌክትሪኩ፣ የቴራዞኑ፣ የቤተልሔሙ ግንባታ እንዲሁም ከዚህ ከጀርባ ደግሞ ገደል አለ። ያንን ሁሉ የምናስተካክልበት በባለሙያ አሁን የተገመተ ወደ 22 ሚሊዮን ብር እንደሚያስፈልግ በባለሙያ ተጠንቷል ማለት ነው። ስሜ ኢሳያስ ገብረስላሴ ይባላል። ይህን ህንጻ ለማጠናቀቅ የባዛርና የቴሌቶን ኮሚቴ አቋቁመን ስራ ጀምረናል። የተዘጋጀው የዚህ የባዛር ኮሚቴው አባል ሲሆን ለገቢ ማሰባሰቢያ የተለያየ ዝግጅቶችን ለማድረግ እየተንቀሳቀሰን እንገናኛለን። በዚህ አጋጣሚ የቅድስት ኪዳነ ምሕረትና የመድኃኔዓለም ወዳጆች በውጭም በአገር ውስጥ ያላችሁ የበኩላችሁን አስተዋጽኦ እንድታደርጉልን የሚፈለገው ገንዘብ በጣም ትልቅ ስለሆነ ከጀርባም ገደል ስላለ ያንን ገደልም ለማሰራት ለቤተክርስቲያኑ ትልቅ ተግዳሮትና አደጋ ስለሆነ የሚፈለገው ገንዘብ ትንሽ ከፍ ያለ ስለሆነ ሁላችሁም የልጅነታችሁን አስተዋጽኦ እንድታደርጉ እየጠየቅን ከግንቦት 8 እስከ 11 በሚካሄደው ባዛር ላይ ንቁ ተሳትፎ እንድታደርጉ በቤተክርስቲያን ስም ጥሪያችንን እያስተላለፍን ወደፊት ደግሞ በቀጥታ ስርጭት ላይ የገቢ ማሰባሰቢያ ፕሮግራሞች አስበናል። በዛ ላይም ወደፊት በምንገልጸው ቃል ላይ ቀጥታ ተሳትፎ እንድታደርጉ በልዑል እግዚአብሔር ስም ጥሪያችንን እናስተላልፋለን። ለዚህም በኢትዮጵያ ንግድ ባንክ አካውንት ቁጥር 1063 34 34 67 3 በዳሽን ባንክ 53 29 84 67 35 011 ሲሆን በዚህ አካውንት ቁጥር ተጠቅማችሁ ያቅማችሁን የበረከት አስተዋጽኦ እንድታደርጉ በልዑል እግዚአብሔር ስም ጥሪያችንን እናስተላልፋለን። ስሜ አቶ ተሾመ ሞላ እባላለሁ። የዓለም ጤና መድኃኔዓለምና የቅድስት ኪዳነ ምሕረት ሰበካ ጉባኤ ተጠሪ በመሆናችን በንቃት ከህንጻ ሰሪ ኮሚቴ ጋር ተደራጅተን ለመስራት ዝግጅት ጨርሰናል። ይህን ስናደርግ የሀገር ሽማግሌዎችን በማሰባሰብ የአካባቢውን ሰውን በማንቃት የባዛር ኮሚቴ አዋቅረን ጨርሰን ከአባታችን ከሊቀ ጳጳሱ ቡራኬ ወስደን ስራችን መጀመራችን ይታወቃል። ህንጻ ሰሪ ኮሚቴን በመከታተል የባዛር ኮሚቴዎችን በመከታተል በኃላፊነት ድርሻውን ለመወጣት እያነቃ እየተንቀሳቀሰ ያለ መሆኑን ልዩነት ሳይኖር በቅንጅት ከሀገር ሽማግሌ ከህዝቡ ጋር አንድ ላይ ሆነን ከሰበካው ከህንጻ ሰሪ ኮሚቴ ከህዝብ ጋር አንድ ላይ ተቀናኝተን ከባዛር ኮሚቴ ጋር ተቀናኝተን እየሰራ መሆኑን ጸልዩ። እሺ ማመስገን እንፈልገው አለ ሁሉም ህዝበ ክርስቲያን ከፍተኛ አስተዋጽኦ አድርጓል። በአቅሙ፣ በገንዘቡ፣ በጉልበቱ፣ በሐሳቡ። በተለየ መልኩ ደግሞ ማመስገን የምፈልገው ዓለምንም ክፍያ አገልግሎት የሰጠን ኢንጂነር ዘሪሁን በብፁዕ አባታችን በኩል የመጣልን ነው። ዲዛይኑንም ፕላኑንም አምጥቶልን ያሰራልን ስለሆነ እጅግ በጣም በቤተክርስቲያኗ ስም ኪዳነ ምሕረት ስም ማመስገን እፈልጋለሁ። ሌላው በተለይ ውጭ ሀገር ያሉ እህቶቻችን
በእውነት እስላሙም ክርስቲያኑም ተባብሮ የሚያደርገው አስተዋጽኦ እጅግ በጣም የሚደንቅ ነገር ነው እና እነሱንም ማመስገን እፈልጋለሁ። በአጠቃላይ በከተማችንም ያሉ እድሮች፣ ባልትናዎችም ከፍተኛ አስተዋጽኦ አድርገዋል። ግለሰቦች ከፍተኛ አስተዋጽኦ አድርገዋል። ስለዚህ ሁሉም ላደረጉት እንትን እግዚአብሔር ዋጋቸውን እንዲከፍላቸው እላለሁኝ። አመሰግናለሁ። የማስተላለፈው መልእክት ቢኖር ውጪም ያላችሁ ሀገር ውስጥም ያላችሁ ይህን ቤተክርስቲያን ለዚህ ሁሉ ጥሩ ደረጃ ደርሳችኋልና መጨረሻው እንዲያምር ፍጻሜውን ለመፈጸም የእናንተ እርዳታ የእናንተ እገዛ ስለሚያስፈልገን እኔ በዓለም ጤና መድኃኔዓለምና በቅድስት ኪዳነ ምሕረት ስም ጥሪዬን ሳቀርብ ከጎናችን ሆናችሁ በያላችሁበት በባዛሩ ስም አካውንት ተከፍቷል። የንግድ ባንክ አካውንትም የዳሽን አካውንት ስለተከፈተ አካውንቱንም በዚሁ እንለቃለን። ስለዚህ አደራችሁን ከኛ ጋር ከጎናችን የምትሆኑ በእግዚአብሔር ስም እጠይቃለሁ። አመሰግናለሁ። ውድ የተዋሕዶ ልጆች ነብዩ ኢሳይያስ በትንቢቱ በመቃወስ ጊዜ ሰው ስለምን አልነበረም፣ በጠራውስ ጊዜ የሚመልስ ስለምን አልነበረም እንዳለው ይህች የተሰደደች ቤተክርስቲያን ትጣራለች። ልጆች አሳድጌ ጠፉብኝ፣ ጩኸቴንም ሰምተው ዝም አሉ። ስደተኛዋ ቤቴን ጨርሱ ትላለች ቅድስት ኪዳነ ምሕረት። ደግሞም ትጠይቃለች፣ በውኑ ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለሙ ቤቶቻችሁ ለመኖር ጊዜው ነውን? ትላለች። በመጨረሻም ሕንፃ ቤተክርስቲያኗን ለማጠናቀቅ የሚያስችል ገቢ ለማሰባሰብ የፊታችን ከግንቦት 9 እስከ 11 2017 ዓ.ም ባዛር በዓለም ጤና ከተማ ተዘጋጅቷል። ቴሌቶኑ ደግሞ ወደፊት አዲስ አበባ የሚዘጋጅ ይሆናል። በመሆኑም ላልሰማ አሰምታችሁ ወዳጅ ዘመዳችሁን ይዛችሁ የገንዘብ ድጋፍ በማድረግ ስደተኛ ቤቴን ጨርሱ አደራ አደራ ልጆቼ ትላለች ስደተኛዋ የዓለም ጤና ቅድስት ኪዳነ ምሕረት ቤተክርስቲያን።